ሰላም ጤና ይስጥልኝ። ጋሽ ሰሎሞን ለማግኘት እንግዲህ ወደ ብሔራዊ ቲያትር መተናል። አሁን ሰው ግን አለ በጣም ብዙ። ናፒ የት ናቸው? የት ነው ያያችሁ? ጋሽ ሰላም ሰላም እያሉ ነው። ሲያምሩ ደግሞ ግርማ ሞገሳቸው ማርያምን ጸራራያቸው በእናትህ ጋሽ ሰሎሞን እንደምን አሉ? ሰላም ነው? እንደምን አሉ? እንደምን አላችሁ? ደህና ነው? አለን እግዚአብሔር ይመስገን። ስላየኋችሁ ደስ ብሎኛል። ኧረ ብሔራዊ ቲያትር እዚህ ነው። ኧረ ቤት መጥቶ ነበረ። ለምን እንኳን ተወለድክልን አትበኝም ያ 3 ቀን አልፎታል። ዛሬ እንደዚህ አስደንግጦኛል በእውነት። እኔ እኮ ምንም አይገባኝም፣ ግን ይገባል ብላችሁ ስላደረጋችሁት በእውነት እግዚአብሔር በሰማይ ቤትም እዚህ በምድር ላይ እስካላችሁ ጊዜ ድረስ ዋጋችሁን ይስጣችሁ። እኔ ምንም አቅም የለኝም። ወደ 45 ዓመት ሰርቻለሁ። ዋው 1969 ነው የሰራሁት። እሺ እንግዲህ 1969 አሰውና ያንተ እናት አባትም የተጣበሱ አይመስለኝም። እንጃ እኔ አላውቅም። ረጅም ነው። የኔ አባት በጣም ነው የምታምሩት። አመሰግናለሁ። እስኪ ታስገቡኛላችሁ ስራችሁ ወይስ ይቻላል? እኔዋ እሺ፣ ደስ ይለናል። ስላገኘኋችሁ በጣም ደስ ብሎኛል። ደስ ብሎኛል። አዎ እሺ፣ እዚህ ነው። ዋው በጣም ነው ደስ የሚለው ይሄ። ዋው በጣም ነው ደስ የሚለው ይሄ። አሁን 70ኛ ዓመቱ ላይ ነው የደረስከው። ተመሰረተ 70ኛ ዓመቱ ላይ ነው። ዛሬ ነው? ዛሬ አይደለም፣ ያለፈው ሳምንት ነው። እዚህ መጎብኘትም ይቻላል። ዋው መግባት እንችላለን? አዎ። አይሄሉም እንደ ሄዱ እንደ ከርሶ ማለት እሺ። ዋው እንግዲህ እነዚህ ድሮ እነ ጥላሁን ገሰሰ ቅርብ የሞቱት ደግሞ